ይህንን ነገር አያችሁት? ሰሞኑ ለኢድ ወጥቼ በዛውም ለራሴ አንዳንድ ነገር ገዝቼ መጣሁኝ ማለት ነው። እና ለራሴ አንዳንድ ነገር ከገዛሁኝ 6 ወር 7 ወር ሆነዋል ማለት ነው። እና ያው ስራ ቦታ ነበርኩኝ፣ ያለሁበት ቦታ ሱቅም የለም። እና እነዚህ የምታዩቸው ነገሮች ማለት ነው ስንት ቢጨርስ ጥሩ ነው? ይሄ አለ ፀጉራችን ከታጠብን በኋላ ሁሉ ነገር ካጸዳን በኋላ ሽንት ቤት እያለን የምንቀባው ነው ማለት ነው። ይሄም አለ፣ ይሄም እንደዛው። ይሄ ከመታጠባችን በፊት ሰውነታችን ምናምን እንቀባለን፣ ከዛም በኋላ እንታጠባለን ማለት ነው ሽንት ቤት ላይ። ይሄም ፓውደር ነው። ይሄም ሎሽን፣ ይሄ ሞዴስ አለ። እነዚህ ግን ፈትቻቸዋለሁ፣ 4 ነበሩ። አንዱን ተጠቅሜዋለሁ። ሳሙናውም ግን 4 ነበረ። ይኸው እንደዚህ ነው የቀረ ያለው፣ ከፍቼዋለሁ። ይሄም ግን እዚህ ሀገር በራሱ እኮ ብቻ ግን አልሐምዱሊላህ ይሄ ሁሉ እንግዲህ 100 ብር ጨርሷል ነው የምላችሁ። እና ኑሮ እንግዲህ ብቻ ግን አልሐምዱሊላህ ግን እንደፊት አይደለም። እዚህም ሀገር ቢሆን ማለት ነው ፊት በ100 ብር ብዙ ነገር ነበረ የሚመጣው ማለት ነው። ግን እንደዚህም ሆኖ የፈለገም ነገር ይሁን ራስን መጠበቅ የመሰለ ነገር የለም። ገንዘባችሁን ወደ ሀገርም ስትልኩ ለራሳችሁ በየወሩ የተወሰነ ነገር አስቀምጡ ማለት ነው። ቅባት ሳይኖረን ብር መላክ፣ ግሪሲኒ ሳይኖረን ብር መላክ፣ ሻምፖ ሳይኖረን ብር መላክ የለብንም ማለት ነው። በየወሩ ሁሌም ለራሳችን የሆነ በቃ ትንሽ ብር ሴቭ ማድረግ አለብን ማለት ነው። እና ቢያንስ በቃ ራሳችን መንከባከብ አለብን እላችኋለሁ። አንዳንድ ቤት እንግዲህ የተባረከ ነው፣ ራሳቸው ሻምፖን ቅባቱን ሁሉ ነገር ይገዛሉ። ግን አንዳንድ ቤት ግን ኮንትራት እንኳን ብትሆኑ 1000 ደሞዝ እየከፈሉ ይሄ ሻምፖ ቅባት ምናምን ነገር አይገዙም እላችኋለሁ። ውዶቼ ማሮቼ እንግዲህ ራስን መጠበቅ ነው እላችኋለሁ።